ከ3 ቀናት በላይ ኢየሩሳሌምንና በዙሪያዋ ያሉትን ከተሞች እያወደመ ስላለው ሰደድ እሳት ናታንያሁ ለምን ዋሸ? ጠቅላይ ሚኒስትሩ እንደሚለው ይህ እሳትስ የተነሳው በፍልስጤማውያኖች ነው? በኢየሩሳሌም እሳት ጉዳይስ ለምን የእስራኤል መሪዎች የተለያዩ አቋሞችን ያራምዳሉ? በእርግጥ እስራኤል በታሪኳ እጅግ አስፈላጊ ክስተት ልታከብር በተዘጋጀችበት በዚህ ወቅት ማለትም 77ኛ የነጻነት ቀኗን ለማክበር በተዘጋጀችበት በዚህ ጊዜ ደስታቸው ሁሉ ወደ ቅዠት ተቀይሯል። ለቀናት አሁን አስፈሪ የሰደድ እሳት ትዕይንት በኢየሩሳሌም ውስጥ በጠንካራ ነፋሶችና በከፍተኛ የሙቀት መጠን እየተፋፋመ ኃይለኛ ነፋስን እየፈጠረ በሰዓት 50 ኪሎ ሜትር እየደረሰ ከተማዋን ማጥለቅለቅ ይዟል። ሰደድ እሳቱ የጀመረው እንደ ግሪጎሪያን አቆጣጠር በኤፕሪል 30 2025 በምዕራብ ኢየሩሳሌም ወይም በአልቅዱስ ውስጥ ነው። በሜይ 2 2025 በተያዘችው ዌስት ባንክን ጨምሮ ያሉ አካባቢዎች የሚገኙ ከ100 በላይ የሚሆኑ ስፍራዎችን እሳቱ ያጠፋ ሲሆን ከ5000 ሄክታር በላይ የሚሆኑ ስፍራዎችንም አንድዷል። ይህም በእስራኤል ታሪክ ውስጥ ከተመዘገቡት ሁሉ እጅግ የከፋው ሰደድ እሳት በመባልም ተገልጿል። የቴሌቪዥን ምስሎች እንደሚያሳዩት ከሆነ ሰደድ እሳቱ ወደ ዋናው አውራ ጎዳና በመግባት ኢየሩሳሌምን ከቴል አቪቭ ጋር የሚያገናኙ መንገዶችን በእሳት አያይዟል። ሰዎቹም እሳትን ሽሽት መኪናቸውን ጥለው እግሬ አውጭኝ ሲሉና በዙሪያው ያሉት ኮረብታዎችም በወፍራም ጭስ ተከበው ይታያል። በ10 ሺዎች የሚቆጠሩ ሰዎችን ከቤት ንብረታቸው ያፈናቀለውን አስከፊ እሳት የእሳት አደጋ ሰራተኞች በጭንቀትና በውጥረት እየተፋለሙ ባለበት በዚህ ወቅት መንግስት ብሔራዊ አስቸኳይ ጊዜ አዋጅ አውጇል። አሁን እኛ በብሔራዊ አስቸኳይ ጊዜ ውስጥ ነው ያለነው፣ ቅድሚያ የምንሰጠውም ነገር ኢየሩሳሌምን ማዳን ነው ሲል የአስቸኳይ ጊዜ አዋጁን ናታንያሁ በይፋ አውጇል። ከባድ ነፋስ እንዳፋፋመው የሚገመተው ረቡዕ ዕለት የጀመረው እሳት ለወደቁ ወታደሮች የመታሰቢያ ቀን ሊደረግ የታሰበበት ዕለት ነበር። ይህም በኢየሩሳሌም ሊደረግ የታሰበውን የእስራኤልን ምስረታ 77ኛ ዓመት በማስመልከት ሊደረግ የታሰበውን ብሔራዊ የነጻነት ቀን በዓልን ጨምሮ ያሉ በርካታ ስነ ስርዓቶች እንዲሰረዙ ምክንያት ሆኗል። የአይን ምስክሮች እንደሚሉት ከሆነ ሰደድ እሳቱ በምዕራብ ኢየሩሳሌም ኮረብታዎች ስር በሚገኝ ጫካ ውስጥ የጀመረ መሆኑንና ሁኔታውም በየቀኑ እየከፋ መሄዱን ይገልጻሉ። በኢየሩሳሌም አውራጃ የእሳት አደጋ መከላከያ አገልግሎት አዛዥ የሆኑት ሺሙልክ ፍሪድማን እንዳሉት በጣም ግዙፍ ሰደድ እሳት ነው